ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲ ቦኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ የኢቲ ቦኖ ሚዲያን ይቀላቀሉ። ዜናውም በዝርዝር እናሰማለን። የፋኖ ታጣቂ ቡድኖች ለኢትዮጵያ መንግስት እንዲሁም ለህብረተሰቡ የሚያስተላልፏቸው ማስጠንቀቂያዎችና መግለጫዎች እንደየወቅቱ ሁኔታ ይለያያሉ። በተለያዩ ጊዜያት በይፋ ከተላለፉ ዋና ማስጠንቀቂያዎች መካከል የሚከተሉት ይገኙባቸዋል። ከወታደራዊ እንቅስቃሴዎች እንዲታቀቡ የመንግስት የጸጥታ ኃይሎች፣ የመከላከያ ሰራዊትና የፌዴራል ፖሊስ በክልሉ በሚያደርጉት ወታደራዊ እንቅስቃሴ የከባድ መሳሪያና የአየር ጥቃት መግታት እንዳለባቸው፣ ጥቃቶች ከቀጠሉ የአጸፋ እርምጃ እንደሚወስዱ ማስጠንቀቃቸውን ገልጸዋል። ሌላው ትጥቅ መፍታትን አለመቀበል። መንግስት የክልል ልዩ ኃይሎችና ሚሊሻዎችን ለማዋቀርና ትጥቅ ለማስፈታት ያወጣውን ውሳኔ ባለመቀበል ትጥቅ ለማስፈታት የሚደረግ ማንኛውም ሙከራ የመከላከል እርምጃ እንደሚያስከትል አሳውቀዋል። ሌላው ለሲቪል አስተዳደሩና ለመንግስት አካላት የመንግስት መዋቅርና ቢሮዎች ስራ በመንግስት ስልጣን ስር ያሉ አካላትና የየደረጃው አመራሮች ለፌዴራል መንግስት መመሪያዎች እንዳይገዙ ወይም በህዝቡ ላይ ጫና ከማድረስ እንዲቆጠቡ አስጠንቅቋል። ሌላው ትብብር እንዲያደርግ የአካባቢው ነዋሪዎችና የመንግስት ሰራተኞች ከመንግስት ወታደራዊ አካላት ጋር ትብብር እንዳያደርጉ ገልጿል። ሌላው በትራንስፖርት እንቅስቃሴዎች ላይ የሚጣሉ ገደቦች። የመንገድ የትራንስፖርት እገዳ በዋና ዋና የንግድና የትራንስፖርት መስመሮች ላይ አልፎ አልፎ የትራንስፖርት እገዳ የስራ ማቆም ጥሪ የሚያስተላልፉ ሲሆን ማስጠንቀቂያውን ተላልፈው የሚንቀሳቀሱ ተሽከርካሪዎች ላይ አደጋ እንደሚደርስ አሳውቀዋል። ሌላው ለህዝብ የሚተላለፉ ጥሪዎች፣ ማስጠንቀቂያዎች ከግጭት ቀጠናዎች እንዲርቁ ነዋሪዎች የመከላከያ ሰራዊት ወይም የመንግስት የጸጥታ ኃይሎችን ከሰፈሩባቸው አካባቢዎችና ከወታደራዊ ስታንዶች እንዲርቁ ማስጠንቀቂያ ሰጥተዋል። ሌላው የፋኖ መግለጫዎች በተለያዩ ክልላዊና አካባቢ አመራሮች ወይም እዞች በየጊዜው ስለሚለወጡ ማስጠንቀቂያዎቹ ወቅታዊ ሁኔታዎች መሰረት በማድረግ ሊቀያየሩ ይችላሉ ብለዋል። ሌላው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በበኩሉ በአማራ ክልል ከሚንቀሳቀሱ የፋኖ ታጣቂዎች ጋር ለተያያዘና ለቀረቡት ጥያቄዎች እንዲሁም ማስጠንቀቂያዎች የሰጣቸው ይፋዊ ምላሾችና የያዛቸው አቋሞች የሚከተሉት ናቸው። የህግ የበላይነትና የህዝብ ደህንነት የማስከበር ግዴታ። በመንግስት ህጋዊ ኃላፊነት የትኛውም አካል ከህግ ውጪ ታጥቆ መንቀሳቀስ የህዝብን ሰላም ማደፍረስ እና የመንግስት መዋቅርን ማፍረስ እንደማይቻል በመግለጽ የፌዴራል መንግስት የዜጎችን ደህንነትና የህግ የበላይነትን የማስከበር ህገ መንግስታዊ ግዴታ እንዳለበት ያሳስባል። ሌላው የአስቸኳይ ጊዜ አዋጅ በክልሉ የተከሰተውን የጸጥታ መዛባት ለመቆጣጠርና ሰላምን ወደ ነበረበት ለመመለስ አስቸኳይ ጊዜ አዋጅ ማወጁንና የጋራ የጸጥታ ኃይሎች ተሰማርተው እርምጃ እየወሰዱ እንደሚገኝ ይገልጻል። ሌላው የክልል ልዩ ኃይሎችን መልሶ የማደራጀት ውሳኔ። የሰራዊት ግንባታ ፖሊስ የልዩ ኃይል አባላትን ወደ ፌዴራል ፖሊስ፣ ወደ መከላከያ ሰራዊት ወይም ወደ ሲቪል ማህበረሰብ መልሶ የማቀላቀል ውሳኔ ሁሉንም ክልሎች የሚያካትት እንጂ ዓላማው የተለየ አካልን ትጥቅ ማስፈታት አለመሆኑን ይገልጻል። ሌላው አንድ ጠንካራ የመከላከያ ኃይል ሀገር ሊኖራት የሚገባው አንድ ወጥና የተዋሃደ ሀገራዊ የመከላከያ ሰራዊት ብቻ መሆኑን ያሰምርበታል። ሌላው
ጥሪዎችና የሰላም በሮች፣ ትጥቅ ፈቶ ወደ ሰላም የመመለስ ጥሪ፣ የጦርነትና የኃይል አማራጭ ለህዝቡ ተጨማሪ እንግልትና ውድመት እንጂ ዘላቂ መፍትሄ እንደማያመጣ በመግለጽ ታጣቂዎች ትጥቃቸውን ፈተው ወደ ሰላማዊ ህይወት እና የፖለቲካ ውይይት እንዲመለሱ በተደጋጋሚ ጥሪ አቅርበዋል። ሌላው የሀገራዊ ምክክር ኮሚሽን አማራጭ ማንኛውም አይነት የፖለቲካ ጥያቄ ወይም ቅሬታ ያላቸው አካላት ጥያቄያቸውን በሀገራዊ የምክክር ኮሚሽን ናሽናል ዲያሎግ ኮሚሽን መድረክ በሰላማዊና በዲሞክራሲያዊ መንገድ ማቅረብ እንደሚችሉ ያብራራል። ለዛሬ ያለን ዜና በዚሁ ያበቃል። በሚቀጥለው ፕሮግራም እስከምንገናኝ የኢቲቦኖ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። መልካም ጊዜ።